እያዛዱ ድራሹን አቁጥቋጦ የተገኘ ነው የናቃዱ ፌስታል እያዛቸው ነው። አይ እዚያ አይደለም መቀመጥ ከራፎ ሴቷን ራፎ ዳንዳንቱ አፍሽን ገልጠሽ ተናገሪ። ወደ ተግለጥና ተናገሪ። እኔ ቁርባኑን አፌን ገልጬ አይደለም የምናገር። ወዲያ አታውሩ ተብሏል። ይሄ አውሩ መንገድ ኧረ እያየሁ ነው እኔ በደንብ እያየሁ ነው። ንገሪያል። በወታደር የድቡ ዋና ዳኛ ናቸው። ተናገሩ። የንጉሥ ዘር ነን ይላሉ እኮ የስላሴ ዘር ነን ወታደር ነሽ። ጠጅና አረቄ እየጠጣሽ በላው ላይ ቁርባን ትቆርቢያለሽ። 10 ብር ነው ይሄ። አውቀው 100 ብር ነው። ተናገሪ ተነገር አሁን እግሩን መቀየር ፈልጋለሁ። ይሄ ምስር፣ አተር ምናምን የሚባል ወጥ ሽሮ የሚባል መኖር የለበት። የተለየ ነው። ክትፎ፣ ጥብስ፣ ቅቅል፣ አጥሚት ሚስት እየሰራች ታብላ። የሸምጣጭ የግመል ፈንጭ ነው ይላል የአገሬ ሰው። እዩት ሲቆጥረው፣ እዩት ገንዘቤን ሲቆጥረው፣ ደርሶ ያልኩትን ገንዘብ እና ይችን 100 ብር ይሰጠኛል። ኧረ መሀይም ነው መሀይም። አህያ አተራ ምንድን ነው የምጮኸው? ምን አረቄ ስጠጪ በቁርባኑ አፍሽ አረቄ ስጠጪ አሁን ያሉት 7 ናቸው። እውነት አሁን 7 3 አጣሁ። 3 በሞት ተነጠቅኩ። አንሱብኝ፣ እሱን ጉዳይ አንሱብኝ። ልጆች ነበር በብረት ነው የምሰብርሽ። እንደሱ አይነት ነገር ሰውዬ ማነው ከታቻለሽ? ማነው ከታቻለሽ? ቴሌቪዥኑ ጋር እማማ ዝናሽ ጋር እኔና ዮኒ አሁን ልንገባ ነው። እኔ አያልቅበትም ነው የምገባው። እሳቸው እሷ ቀኑብሽ ነው የምትባለው። ዛሬ እድሩ ጋር ልንበጠብጥ ነው። የእድሩን ጉዳይ ሰምታችኋል። ይሄን ሰሞን ልንበጠብጥ ነው። እማማ ዝናሽ ምን ይሉናል? አብራችሁን ተከታተሉ። የዩቲዩብ ቻናል ሁላችሁም ሰብስክራይብ አድርጉ። ኮሜንት ላይ ምንም አይነት ሀሳብ አስተያየት ብታስቀምጡልን እንመልሳለን። ቀጥታ እንሄዳለን። እዚህ ነው አይደል? እንግዲህ እስኪ አማላጅ አድርጎኝ ሆኑኝ። አማላጅ አድርጎኝ እኔ እንጃ ለምን እንደመጡ ብቻ አላወኩም። እስቲ ቆይ ይግቡ። አቶ አይቆበት ቤት ነው አይደለም ሌላ ቦታ የሚያምር ቤት አይደል እንዴ? እማማ ዝናሽ ያላቸው የሚያምር ቤት አይደል እንዴ? እማማ ዝናሽ ያላቸው የሚያምር ቤት ነው። በፌስታል ያመጡት እያዛሉ ፌስታሉ እያዛሉ ድራሹን አቁጥቋጦ የናቃዱ እያዛቸው ነው። አይ እዚያ አይደለም መቀመጥ ከራፎ ይያዛል። ይጠቅሞታል። ፌስታሉ ይጠቅሞታል። አንዳንድ ነገር አይጠቅምም። የታባቱ ጣልኩት እኔ የታባቱ እኔማ ደርሶ ይጠቅሞታል ብዬ ነበር። ፌስታሉ መቼ አውቄ እኔ
ቤቱን አስለቅቋል። ለቅሞ ወስዶታል። በከራስ ባለቤቴ ምን ታሳጋለች? ወገደ መጠጥ ይይዛል። ሰማሁ እኔ ከቆየ ተከልክሏል። እየሰማሁ አሁን ገና ነኝ። አሁን ታውና ያሳስነው አቶ አያልቅበት በጣም በሰፈራቸው በአካባቢያቸው የተፈሩ የተከበሩ ሰማይ ምድሩ የሚንቀጠቀጥላቸው በጣም የተባረኩ አባት ናቸው። አቶ አያልቅበት እንኳን ደህና መጡ። እንኳን ደህና ቆያችሁ። እንዴት ነዎት? እማማ ዝናሽ እንዴት ነዎት? አለው ዝናዎት እኮ በዓለም የተሰማ እኮ ዝናዎት። እኔ ልንገሮት የአፄ ኃይለ ሥላሴ 7ኛ ትውልድ ነኝ። 7ኛ የልጅ ልጅ የኃይለ ሥላሴ 7ኛ ትውልድ 7ኛ ልጅ የንጉሥ ዘር ነኝ። ምበላው ማኛቴን ምጠጣው እርጎ ሌላ በአፌ ንቅጭም አይልም። ስንት ልጆች አሉት? እግዚአብሔር ነፍሳቸውን ይማርና 3 ልጆችን አጣሁ። ስንት ልጆች አሉት? አሁን ያሉት 7 ናቸው። እውነት አሁን 7 ልጆች? 3 አጣሁ። 3 በሞት ተነጠቅኩ። ወይ አንሱብኝ፣ እሱን ጉዳይ አንሱብኝ። ልጆች የነበረ ሶስቱ የሚመስሉ ውጭ ሀገር ሄደውብኛል። አሜሪካን ሄደውብኛል። ኢትዮጵያ ህዝብ ሁሉ አሜሪካን ነው ያለው። ሄዱ ናፈቁኝ፣ ግን ናፈቁኝ፣ አልቻልኩም። የኢትዮጵያ ህዝብ ሁሉ አሜሪካን ነው ያለው። ሄዱ እኔው ይለያል። እማማ ዝናሽ የኔ ልጆች ይለያሉ። እንደው በሰፈራቸው የተመሰገኑ ለምን ሰደዱ? እንጀራ ፍለጋ ብለው ሄዱት። ግን አሁን በቃ ስራ ይስሩ። አሜሪካን ብር ይልካሉ። በቃ ከሚልኩልኝ ብር ማግኘት ይሄማ እርስዎንም ይሄ መጀመሪያው አይደለም። ከሚቀጥሉት ስመጣ በደንብ ነው ማስሯት። ፈጣሪ በገንዘብ ባርኮኛል። እማማ ዝናሽ ተባርኬያለሁ እኔ የሰማት አብረውታሉ። እንደውም ትመጣለች እኮ ትንሽ ቆይታለች። የልጆቹ እናት አብራለች ተርፎ ጋር አሉ። እንዲያው ስለሳ እንዲያውም ልንገሮት ወሬኛ ናቸው። መንገድ ላይ ሰው አግኝተው ወሬ እያወራች እያመጣሁ ሲሆን ካብራ ወሬኛ እያመጣች ሰው ማገኘት ቁጥር ቆማ ትቀራለች። ወሬ አታውሩ ተብሏል። ይሄ አሁኑ መንግስት አረ እያየሁ ነው እኔ በደንብ እያየሁ ነው። ይገላል በወታደር ወሬ መሀይም መንግስትን ያደናቅፋል። የመንግስት እንቅፋት ነው ያደናቅፋል ተብሏል። ምሮ ናራ መሀይም ነው። መሀይም አህያ አጠራ እንዲያው የገባል እንዲያው ወሬኛ ወሬ ብቻ እኔ ወሬ አልወድም። እኔ ቁርባን እየቆረብኩ ነው። ሚካኤል እያቆረበኝ ነው። ገላያን እያጠበው የእርሶ ሚስት ናት ወሬ የምታወራው? ይኸው መንገድ ላይ ቀረች። ወሬ እያወራች የተለይታ መንገድ ላይ ቀረች። ካገኘችው ሰው ጋር ሁሉ ወሬ ታወራች። የመንግስት ወሬ አይወድም። ይሄ አሁኑ መንግስት አልኳት። እኔ አስመከርኳት። ሽማግሌ ላኩ። ሴትዮዋ ያለ ወሬ የሚሆንላትን ነገር የሁሉ ልጅ ወልዳ እንዴት በወሬ ትነዳለች? ኧረ እንዲያው መሮኛል። ይሄንም እንዴ አጠራ ያው ምላካሁን እንዲያው ሰጡ ማውራት የለም ገብታ እንጂ እሳቸው ወታደሮች አሉ እንጂ የሚጠብቁ ከቤቱ ራስጌ ያለው ግቢ ወታደር ግልብጥ ብለው በበሩ ዞረው መጥተው ጎትተው ይወጧታል። የአሁኑ መንግስት በምረስ ተባብሮ ድልድይ ውስጥ ያጎራል። ወሬ አይወድም የአሁኑ መንግስት። ቂጧን እያልኩ ነው የማኖራት። ወሬ ስትጀምር ቂጧን ግን እስኪ ታውራ ይስሟትና ምን አይነት ወሬኛ እንደሆነች ያዩዋታል። ወሬኛ ነች። እንዲህ አላጦራትም። አሁን የአሁኑ መንግስት በምረስ ተባብሮ ድልድይ ውስጥ ይኸውልህ እማማ ዝናሽ አድምጡኝ። የሰው ትዳር እሳቸው ባል ስለሆኑ ነው። በየመንገዱ ታገኘችው ሰው ጋር እያወራች ቀረች። እሳቸው ባል ናቸው። ወሬ ብቻ ነው እንደ በምታወራው። እሳቸው ባል ናቸው። ቤት ሂደው ይገናኝ። እርሱ ምን አገባሁት እንዴ? እኔ እንጂ ወሬ አላስወራም። አይደለም ወሬ አልወድም። መፍረድ ያለቦት የሁለቱንም ሰምተው ነው። በእሷ ወሬ ምክንያት እኔ ጠዋት ወጥቼ ማታ ነው የምገባው። መሆንም አንቺ ጆሮ የፈሰሰ
የሁሉ ልጅ ወለደችው እሷ አይደለችም እንዴ? እኔ አሁንም ልጆቹን መጠራጠር ጀመርኩ። እንደው ወሬ እያወራሽ ከአንዱ ከጎረቤት ጋር እንደው ምናምን አድርጋ ይሆን ብዬ መፍራት ጀመርኩ። አታላ አይገልጻትም። እቺ ወሬን ኖራ አታላ ነው አህያ ተብሏል። ሴትዮዋ ደግሞ ከአጥንቷ የቀረ እኮ ነው። ስጋም የላት ምትበላ ማትመስል ምግብ ለእኔ አታተርፍም። የእሷንም መስማት ያስፈልጋል እንዴ? የባልየውን ብቻ ነው እንዴ መስማት? እሷንም መስማት ያስፈልጋል እንዴ? ያው አብረን የመጣነውን ተመንገደኛ ሁሉ እያወራች መንገድ ላይ አይደለም እማማ ዝናሽ፣ እሳቸው ዝም ብሎ የሚያወሩት የመንግስት ነው የምከታተለው። የቱ የመንግስት ነው? መንግስት ነው ሰጥቶ አስቀመጠ። ዘካርያስ ነግሮኛል ሁሉ ነኝ። እሳቸው ዋናው የመጡበት ምክንያት እድር ዳሽ ቁምቢ እድር ውስጥ እንዲያስገቡኝ እፈልጋለሁ። ጠይቋቸውና ግቡ። አቶ ቁምቢን አቶ ቁምቢን ጠይቀውማ እምቢ አሏቸው። ምክንያት አላቸው። ምን ብለው ነው እምቢ ተባሉት? ቀን አላቸው። በሴትዮዋ ምክንያትም አያስገቧት። እስቲ ምንድን ነው ምንትናቸው? አዳምጧቸው። እኔማ እማማ ዝናሽ እዚህ እድር መግባት ፈለኩ። እኔ እንዲያው ሁሉም ሰው ከሚያዋጣው እጥፍ እጥፍ ልክፈል አልኩኝ። እድሩን ወደድኩት። እኔ መጀመሪያ ወድጄው፣ አቶ ቁምቢ ግን ላይ በእኔ ቀኑ። አላስገባም አሉ። አቶ ቁምቢ አላስገባም አሉ። በሴትዮዋ ምክንያት ሊከለክሉ ይችላል። እሷ አይደለችም፣ እሷንም አላስደረሳትም። እዛ ያችን ወረኛ ደግሞ እድር ውስጥ ገብታ እድሩን ታተራምሰዋለች። ቁምቢ እድሩ አላስገባም አሉት። ምግብ ይቀር ያልኩት እኔ እኮ ሌላ ነገር የለም። ምግቡ ጥብሳ ጥብስ፣ ክትፎ፣ በቃ ጠጅ ይሁን። ምግቡ አይስማማኝም። አዎ የድሩ ምግብ እኔ አይስማም። ክትፎ ይሁን ፋዲስቶ እየተሰራ አይበሉም እንዴ? ምን ያላት እሱ? አይ እንደው ሙጭ አለው እኮ ካለው የሌላት አህያ ጠላለ ምን አገቡ? ኧረ እኔ እንደው በዚህ ዕድሜ ሰው እንደው ምን ይለኛል? በዚህ ዕድሜ ፈቱ እንዳልባል ነው እንጂ ከዚህ ጋር መሯት ሰችቶኛል። ወይ ሰጥቶና ለባሏ ሰጥታ ማብላትም አትችል አህያ ጠላለ ምን አገቡ? ኧረ ይተውኝ። እኔ ሽማግሌዎቹ ያኔ እንደው እሷን የተዳርኩበትን ቀን እኔ ረግማታለሁ እንደው አይ ቢሆንም ግን በሰው ትዳር መሀል ላይ አይግቡ። እማማ ዝናሽ ግቢ በሏት። እሳቸው ሁለቱንም እንጠይ እዛ ጋር ቆማለች እኮ ላስገባት። ቆይ እኔ አላስወራም። እዚህ ወሬ አላስወራትም። እዚህ አይደለም እኔ ያለው እንዴ ወሬ እንዲህ አላስወራም። እንዲህ ወታደሮች አሉ እንዴ ወይዘሮ አቶ ያልቅበት ተራጃችን ያለው አጠርግ ብዙ ወታደሮች አስደንቄች ሰው በበሩ ዞረው ግልምጥ ብለው አቶ ያልቅበት አቤት የአሁኑ መንግስት መብራት ሰባብ እንዲህ ውስጥ ይቀረቀራል። አቶ ያልቅበት የባለቤትዎት ስም ማን ነው? ስማቸው ቀኑብሽ። ቀኑብሽ ስሟ ራሱ ሲያምር ቆንጆ ስም። ወይዘሮ ቀኑብሽ ወሬ አላስወራም። ነይ ወሬ አላስወራም። አታውራ፣ ችግር የለም። ወሬ ጎትቶ የሚወጡ ወታደሮች አሉ። የመንግስት ነይ ግቢ እናቴ፣ ነይ ግቢ። የመንግስት ወታደሮች አሉ። እስኪ ችግሯ ምን እንደሆነ እስኪ ስትናገር እንስማት። ዛሬ እዚህ የመንግስት ወታደሮች አሉ። እንጂ ጎትተው ወጡሻል። መንገድ ወይ ነው የሁለቱን ምን ስም አላልኩም። አይዞሽ ቀኑብሽ አይዞሽ መንገድ ላይ ስለወጣሽ የወለደችው አንቺ ጎል እርጎ ልትገዢ ሄደሽ ነው ጥለውሽ የመጡት? እርጎ እንደገዛ ሰው አላልኩት እንደ ቁምቢ ያለ ይዘዝብሽ። እኔ ምን እላለሁ? አቶ ቁምቢን ይዘዝብሽ። ታረቁ። የሁሉ ልጅ ወለደች እንደወጣ አይደለችም እንዴ? ታረቁ። አሁን ይቀጣሉ። እንዲያው የሚያወራ ሰው ካጣሽ ከብት ጋር ቆማ ታወራች። ልሽቲ ቁምቢና ያገኝ ነው ቁምቢና ነገር አላልኩትም። ምን አለች? ልብ አድርጉ ይሄን ነገር ተመልከቱ። ምን አለች? አውልች ምስኪን ሰው ሲያዩዋት ራሱ ስታሳዝብ ምን አለች መሰለች? እሷ
እድር መዝግቡኝ ብዬ ቁምቢ ጋር የሄድኩ ጊዜ እሺ ከቁምቢ ጋር እንዴት ነው አይንሽን የምታፈጩ የምትስተያዩ? ቁምቢን እንዴት አድርገሽ ነው የምታዩ ብሎ ቁምቢን አግቢው ብሎኝ በአሽሙር ተናግሮ ይመጣ አላልኩት። መከተሳ ጊዜ ወደ መንገድ ላይ ነው። አዎ አራታቸው ሚስት አለቻቸው። የወለዷቸው ልጆች ስራ የያዙ የአቶ ቁምቢ አንድ ወንድ አንድ ሴት ስራ የያዙ ሰባት ልጅ ሰባት ሶስቱ ውጪ ናቸው። ልጅ አለኝ ሰባት። አዎ ተኛ የተወለዱ ሙያስ እንዴት ነሽ? ሙያሽ የማልሰራው ምግብ የለም። እሳቸው የቁምቢ ነው የፈለጉት። የማልሰራው የምግብ አይነት የለም። የማልሰራው ምግብ የለም። ያው እየሰራሁ ነው እየበላሁ። ልጆቹ ሁሉ አንድ ጋር ናቸው። የውጭ አልጋ የቤት ቀጋ የተረገመች እንጂ አንቺ ሊያገባው ነው። የቤት ቀጋ እኮ የሚወጋ ያለ ዋና ጸባቸው ደግሞ ምንድን ነው? እድሩ ነው። እድሩ እዚችን ያቺን የሞተች ሴትዮ ነገር ይርሱትና ስለ እድሩ እናወራ። እኔ ለእድር አትገቡ። ይሄ በጣም የተባረከ እርሶ ስላሉበት ደግሞ ደስ ብሎን እዚህ እድር ነው። እናት ይኸው ደግሞ እርሶ ያሉበት ጋር ነው የምፈልገው። እኔ ሌላ ቦታ ልሄድ። አቶ ቁምቢን ለምኑና ግቡ እድሩ። አቶ ቁምቢ ጋማ ተነቃቅተናል። ሙሰኛ ናቸው አሉ። ሰማ ሙስና ይበላሉ፣ ገንዘብ ይወስዳሉ ከሰው ለማስገባት አሉ። ሚስት ገንዘብ ይፈልጋሉ። ብር ካልተሰጣቸው ለኪሳቸው አያስገቡም። አቶ ቁምቢ ነግረውኛል። መጀመሪያ እድሩ የሚገባ ሰው አዳምጡኝ። አንደኛ እድሩ የሚገባ ሰው መመዝገቢያ 200 ብር ይከፍላል። እድሩ ተገባ ወዲያ በወር 1,000 ብር ይከፍላል ብለው እኮ ነው እሳቸው። አይ 600 ብር ለኪሳቸው ጠየቁ ለብቻቸው። መጀመሪያ ሲገቡ 200 ብር መመዝገቢያ፣ ደግሞ ተገቡ በኋላ በወር 1,000 ብር ይከፍላሉ ብለዋል። የሞተ ሰው ማውጫ እኔ ክፈሉ ብዬ ደስ ብሎኝ እንኳን 1,000 ብር 5,000 ብርስ ቢከፈል ምን ችግር አለው? አቶ ቁምቢ የኔ እናት አቶ ቁምቢ ሲያዋቸው ሲያምሩ ሲራመዱ ጎብለል ይላል። ማለፊያ ሰው ናቸው። እሷ ነው የምትለው እንደዚህ። አደፍርስና እሳቸው ሁለቱ ማለፊያ ሰው አደፍርስ ክፉ ሰው የዓለም የመጨረሻ አስገቡት። አደፍርስን እድሩ አስገቡት። አቶ ቁምቢ አደፍርስ ጥሩ ሰው ነው። አደፍርስ ጥሩ እንደርሶ አደፍርስ ለኔ ለአቶ ቁምቢ ለምኑልኝ እድሩ እንዲያስገቡኝ አለኝ አደፍርስ። አሁን ስነግራቸው አቶ አደፍርስ መጥተው አደፍርስ እድሩ እንዲያስገቡኝ አለ። አደፍርስ ጥሩ ሰው ነው። አስገባዋለሁ አሉ። እድሩ አስገቡት። ይኸው አደፍርስ። እሳቸው ደግሞ የሚሉት ምንድን ነው? አደፍርስም እንደው ሲያዩት ሰው ይመስላል። ዝም ብሎ ጸጉሩን እያጎራ እያለ መጥፎ ሰው ነው የሚለው። ክፉ ሰው የጸጉረ ጭራሮ የሆነ ሰውዬ ነው እሳቸው። መጥፎ ማንችላሉ ናቸው። መጥፎ ናቸው። መጥፎ ሰው ናት። እዛው ወደዛ አታችብኝ። እሷን ሴጣን ነች። እሷን ዝም ይበሏቸው። እማማ ዝናሽ እኚህ ሴትዮ የኔዋ ባለቤት ከአንችላሉ ጋር ቡና እየጠጡ ተወትበው ነው የሚሉት። አላየሁሽም አንቺ ያሉ ቸጣለችን የወንበሩ ቀሚሷን አንችናሉ እንጂ እየመጣይ ቀሚሷን ተወደኋላ ወደ ላይ ገልባ ቂጧን ጋዳንቱ እዚህ ነጋ ስትመጣ ቀሚሷን ተኋላ ወደ ላይ ገልባ ራቁቱን ቂጧን አፌ ላይ አፍንጫለች ትጨፍራለች። ወይም ወንበራችን ሲዋል ቀምሱስ እደይ ሆና ትጨፍረች ግማታ። እዛም ዘከራት ቤትም ስሄድ እዛም ዘከራት ቤት ባደረፉት ጫማ ቂጧን አወልቃለሁ። እዛም ዘከራት እንደመድባታለን
አንድ ላይ ሆነን አሁን በጎረቤት በልጅ ተጣልተው ነው እንጂ አብላብ ገጥመው እስከ 6ኛው ቡና ቢጠጡት ወይኛ አያገባኝም። ምን አገባኝ እማማ ዝናሽ እኔ በሰው አያገባኝም። በሰው ምን አገባኝ? በራሴ መውጫ ብቻ። እኔ አሁን ይሄ ምስር ምናምን የሚባለው ነገር ይቅርና ከትቦ በቃ እኔ የንጉሥ ዘርም አይደል እንጆቹ የቡቃዋልችን ልጃቸው ሄዱ እሄዳለሁ። እኔማ ግን ቆንጆ ምግብ ይኑረው። እኔ እጥፉን እሸፍላለሁ አልኳቸው። እያባቶ ቆምቢ አረቄ የሚኑረው አረቄ ያንቺን አሉ ዘመድ አረቄ የሚኑረው እያሉ ነው። አትጡብኝ ቶችትዩ እኔ እዚህ ቤት አሁን መጣች ታሁን ፊት ፉት እኔ ይሄ ገላን እያጠበ ሚካኤል ያቆርበኛል። እዚህ ሚካኤል ተባረከው ቅድስተ ማርያም ያቆርበኛል። አሁን እሱ ቤት እርሱ አዝነውብኝ ተፎቁ ላይ ሶስቴ ወዲቄ እግሬ ተሰብሬ ቁርባንን ተፍቼ ቁርባን የቆረኩበትን ምራት ከፍቼ አሁን ደግሞ እንደገና ቁርባኑ ሚካኤል ተቆጥቶ የቆረኩበት ማርያም ተቆጥታ ማለቱ ገደል የታባቷ እሰይ እሰይ ለማየት ፈልጋ ነው። የሰጠሁት ስንት ብር ነው አለች እሷ። መቼ ሰጠች? ገና አልሰጠሽም እንዴ? እሳቸው የሰጡኝ ነው። አልሰጠሁም። አሁን ሰጠሁ አላልሽም እንዴ? ብር አልሰጠሁም ማለት እቺ ቃል አሁን ሰጥቻቸዋለሁ አላልሽም እንዴ? አንቺ አላልኩም። እሷ ስንት ነው የሰጠው? አንድ እንዳትሰማች የተረገመች 100 ብር ነው የኔ። እርሶ 100 ብር ነው? ይሄ 100 ብር ነው። ይሄኛው የእሷ ነው። የዚች በዚህ ምነው የምታስፈታው? እሷ ባሪ ነበር ባሪ የልጆቿ ነበር እርሶ የሁሉ ልጅ እንዴት ተስማምታችሁ መኖር ሳትችሉ የሁሉ ልጅ ወለዳችሁ? ወገቤን ሰበርኩ ዝም ብዬ አንድ ደህና ሊሳናወጣ ወገቤን ዝም ብዬ ሰበርኩ። ወገቤን ሰበርኩ። ድካም ብቻ ልጅም የጠቀመኝ የለም። እየመጣ ይሰልብኛል ዝም ብሎ። ስንት ናቸው? 10 ናቸው። 7ቱ እዚህ ናቸው። 3ቱ አሜሪካን ነው ያሉት። ዝም ብሎ ይሰልብኛል። ዝም ብሎ ምስል ነው በቃ። አስሩ መቷን የወለደችው? አዎ እቺ ወፍ ነው የወለደችው። እቺ ወፍ አስሩ ነው ያየችው። ማትመስል ግን አንድ ነገር ነው ስትበላ ነው። ተስማሙና አሁን ታረቁና አመላችሁን አሳምራችሁ ኑሩ። እናንተ ትልቅ ሰው የምታስታርቁ ሰው የምታስማሙ ትልቅ ሰው ናችሁ። ሁለታችሁም የሰው የምታስታርቁ ሰው የምታስማሙ ናችሁ። እግሬ ላይ ትውደቅ ነው የሚለው። እንዴት ይሆናል? እሷ ናት እሱ ነው እሳቸው ነው እሷ እኔ ንጉሥ ነው ፋሽን ሞልቷል። 10 ልጅ ወልጄላችሁ ልጅ አልወድም። ኧረ ተው ተስማሙ። 10 ልጅ ነው የወለድኩላችሁ። ምን ይሻላል? 10 ልጅ 10 ልጅ 10ሩም ልጅ አድገዋል። 10 አድገው 3ቱ ሆዴ ተቀዶ ነው የወጣሁት። እናቴ በኦፕራሲዮን የወለድኩት 3ቱን የወለድኩት በኦፕራሲዮን ነው። እና በጣም የሚያናድዱኝ የምቀባባበትም ነገር አይገዛልኝም። የምቀባባበት ነገር አይገዛልኝም። እሷ ስራ ያዙ ልጆች የሉም ተተወለዱት ውስጥ ለእሳቸው ነው የሚልኩት። እሳቸው ምንም አይሰጡኝም። ወለደቻቸው እናታቸው ተረገመች አልቃሉ። እዛ ለምን ያስጧል አይልም። ለምን እኮ ይልካል። አይዞሽ አታንቺ ስጧት። 3 አለ እዛ ጋር ያንሱም እንቧን እንድጠርግ በቃ በእንትን በዚህ በነጠላሽ ጠረጊ። አሁን እኛ እነዚህን ሰዎች እናስታርቃቸው።
እንደ ራስዎ ታሳልቁ እንጂ ነው ነው ታረቁ በሏቸው። ተቆጡ እንጂ ምን ነው እንዴ ማማዝን ተቆጧቸው እንዴ እኔ ልጅ ስለሆንኩ እሺ አይሉኝ። ተቆጧቸው። ያው ተስማሙና ይቅርታ በሉና ተራረቁ። ይቅርታ ወደኋላ ጥለነዋል በሉና ለወደፊቱ ተስማምታችሁ ኑሩ። እድር ውስጥ መግባት አለብን። እድሩን ግን ራሱ አድርገው አቶ ቁምቢን ቢሳሏል ታሏቸው ቁምቢን ወዳቸዋለሁ። እኔ እርሶ ያሉበት ብቻ ነው የምገባው፣ ሌላ እድር አልገባም። እሺ ሲመጡ ጠይቃለሁ አቶ ቁምቢን። እንደው ለእሱ 300 ብር እሰጣለሁ ያስገቡኝ። እንደው አቶ ቁምቢን ያሳምን ሲመጡ እስኪ ጠይቃቸዋለሁ። ቢራ ባረክ የሚሉ ማን ነው የሚጠጣው? እኛ ነን ነው የምትለው እሷ ናት። ሴትዮዋ እዚህ ቁጭ አለ። ታጣጣል። አዎ ጠጅና አረቄ በጣም ነው የምትወደው። ዘካርያስና አንቺን አሉ ባረቄ የተዋወቁ ናቸው አሉ። ደግሞ ሰማ እችም ልትደገም እኮ አረቄ ከሌለ አረቄና ጠጅ ታጣጣል። አዎ ዘካርያስ ስለምንድን ምን ችግር አለ? እየሰጠ አረቄና ጠጅ ታጣች። አብረን እንጠጣ። የሸጣጭ የግመል ፈንጭ ነው ይላል ያገሬ ሰው። ዘካርያስ ግመል አይፈነጭም ሸጥ አይጠጣም ይላል ያገሬ ሰው እኮ። የግመል ፈንጭ የሸጣጭ የለውም ይባላል። ምን ችግር አለ? ትጠጣ፣ አብረን እንጠጣለን። እንደው ምንድን ነው እንዴ? ማን ነበረ ስምሽ? ታርቃለህ እንጂ ገና ታረቁ። እሱንማ ታረቁ፣ አለቀ። አሁን አብረን ጠጥተናል። አግኝቻታለሁ። ይኸውልህ አሁን እሷ የምትለው አንቺን አሉት አንተ ጋር ትጠጡ ታንቺን አሉ ጋር እየጠጣህ ለምደሃል። አረቄና ሄሎ ጋዝ ቁምብዬ ደህና ዋሉ። ለቦታ ቀይረኝ እስኪ አንቺ ወገቤን አመመኝ። ወንበር አንተ እርሶ እዚሁ ነው። እሺ አዲስ ገዛለሁ ተሰብሮብኛል። አዲስ አልጋርም ገዛለሁ እኔ ቤቱ ተነቃ የመንግስት ነው። እርሶ ጋር አብረን አረቄ እንጠጣለን። ትጠጫለሽ? እኔ አያስገቡም። አቶ ቁምቢ ዘካርያስ ያስለመደኝ ዘካርያስ አረቄ ያስለመደኝ አንቺን አሉ ጋር ጠጭ እዛው አንቺን አሉ መጥፎ ሰው ነች፣ መጥፎ ሰው እሱ ታንቺን አሉ ጋር እየጠጣ ነው የኖረው። አንቺን አሉ መጥፎ ሰው ነች። በድንጋይ ፈነከተችኝ። ባለፈው በድንጋይ ፈነከተችኝ። አዎ ግንባሬ ያለችኝ በድንጋይ ወርውራ በድንጋይ ፈነከተችኝ። ሰክራ ፈነከተችኝ። በግጫ በድንጋይ ግንባሬ እኔ ቁርባኔን ከፍቼ አፌ ቁርባን እኮ ነው። ዘካርያስ ገላዬን እያቀረበ እጅ ሚቃል እያቀረበኝ ነው። 4 ኪሎ ቅድስተ ማርያም እያቀረበኝ ነው። አንቺ አፍሽ ዛሬ ቆርብ ያለው አለች፣ ግን አረቄ ጠጥታ ነው የመጣችው። እኔም እየቆረቡ ነው። አረቄው የቁርባኑ ጌታ ይገልሻል። ቁርባን መስፈርቱ ሰዎች ይገልሻል። በለው አረቄ ስጠጪ በቁርባኑ አፍሽ አረቄ ስጠጪ ይገል ብሩን ሰረቅስ ብሩን ልውሰደው፣ ብሩን ልወስድቦት ነው። ቁርባኑ በምትቆርቢበት አፍሽ አረቄና ጠጅ ስጠጪ ታቦቱ ቁርባን የምትቆርቢበት ታቦቱ ይገልሻል። ምንድን ነው የምጮኸው? ምን የብረት ስራ አረቄ ብቻማ አይደል የምነቱ ለምዳለች። እቺ ሴት ቁርባንም እቆርባለሁ አረቄና ጠጅም እጠጣለሁ አለች። አረጋሽ ቁሚ መጥቷል እንዳሉ ሲያውዚ ደህና ዋሉ። አረቄና ጠጅም እጠጣለሁ። ደህና ዋሉ ጋሽ ቁሚ ነኝ።
ሰላም ነው። ማናቸው እነዚህ ደግሞ? ኧረ እኔ አላውቃቸውም። አሁን ዘካርያስ ነገረኝ። እናንተ ጋር ነው ገና ይዟቸው የመጣው ቁርባን እየቆረብኩ በቁርባኑ ላይ ካንቺን አሉ ጋር ጠጅና አረቄ ጠጣለሁ አለች። አይደለም አሁን ዘካርያስ የነገረኝ እድር ይገባሉ፣ እድር ሊገቡ ነው፣ የሚገቡ ሰዎች አሉ ብሎ ስልክ ደውሎ አርፎ ጠራኝ። እሱ እድር እንዲገቡ ነው። ማን ናቸው እነዚህ? ያውቋቸዋል? አረ ያለውንም አላየኸውም። ይዟቸው መጣ። ስንት ነገር አሳልፈን ማማት ያለውንም አላየኋቸው። ስንት ህይወት ስንት ታሪክ አሳልፈን። ዘካርያስ ግን ያለኝ ያውቋቸዋል፣ ይተዋወቃሉ ያለኝ። እኔ ያለውንም አላየኋቸው። ዘካርያስ ይዟቸው ጀቃረ። የንጉሥ ዘር ነን እኮ የንጉሥ ዘር ነን ይላሉ እኮ የኃይለ ሥላሴ ዘር ነን። ወጣት እኔ ነኝ ወታደር ቆይ ወታደሮች ወጥተው መንግስት ገብቷቸዋል። የአሁኑ መንግስት በብረት ሰባብሮ ውጭ ያጉራቸዋል። አጎቴ ወታደር ነው። ወታደር ነሽ። ጠጅና አረቄ እየጠጣሽ በላዩ ላይ ቁርባን ትቆርቢያለሽ። አጎቴ ሌሳሉን አጎቴ ነው ወታደር አጎቴ ነው አጎቴ። አፍሽን ገልጠሽ ተናገሪ። ወደ ተግለጥና ተናገሪ። እኔ ቁርባኑን አፌን ገልጬ አይደለም የምናገረው። አንቺ ያረቄና ጠጅ አፍሽን ጠፍኛለሽ። እኔ ተናግሬ ነበርኩ። በላዩ ላይ ቁርባን ምንድነው? አንቺ በስነ ስርዓት አታውሪም እንደ ምንድነው እሱ? እኔ ግን ያልገባኝ እኔ ቁርባኑን አፌን አስለፉኛ ነው የምናገረው። ገልጬ ነው። እንደሱ ገልጠሽ አትናገሪ። እኔ ግን ገንዘብ ስላልሰጠሁት ነው ወይስ እሱ አልጋ ላይ ተቀምጦ እኔ የተከለከልኩት? ኧረ እነዚህ ሰው ምን ይላሉ? እኚህ ሰውዬ ደግሞ እሳቸው አልጋ ላይ የሚቀመጡት ምንድን ነው ይላል። እኔን ነው እኔን ጋሽ ቁምቢን አቶ ቁምቢ እና አደፍርስ ሁለቱ ዘላለም ተኔ ጋር ሲኖሩ ማለት ያተው አደፍርስ የሚሉትና እሳቸው አቶ ቁምቢ ሁለቱ ዘላለም ተኔ ጋር ሲኖሩ ማለት ያተው እኩል ደግሞ እኔም ብኖራለሁ አብረት ገንዘብ እየሰጡት እንደፈለጉ። እኔም ብሎት ወይዘሮ ዝናሽ ድሮ አስገቡን ነው የሚሉ እኮ ልመርምራቸው። እስቲ ቆይ ያዙ፣ እችን ያዙ። ዘካርያስ ደግሞ እንዳይቀማውት ያዙ። ሰሞኑን ይቀማውታል። ይሄ ዘካርያስ እየሰማው ነው። አፈሪ ብላ ዘካርያስ ከሰው ገንዘብ ይቀበላል። መንግስትም እኮ በወር 1000 ብር ይሰጠኛል። የቤቱ ስሚ አንቺ የሰማሽ ነው። የቤቱ ቴሌቪዥን ቴሌቪዥን ነው። የቁንሳት ነው ሁሉ ቤቱ ተነቃው የመንግስት ነው። የመንግስት ነው። አስቀመጠኝ በብረት ነው የምሰፍርሽ። እንደሱ አይነት ለገዛው ማነው ከፈቻለሽ? ማነው ከፈቻለሽ? ቴሌቪዥኑ ጋር ምን ወሰደኝ? ቴሌቪዥኑ ጋር ምን ወሰደኝ? እንደሱ አይነት ለገዛው እኮ ነው። ቴሌቪዥኑ ጋር ምን የመንግስት ነው። የመንግስት ዕቃ ነው። እንደሱ አይነት ለገዛ ነው። ቴሌቪዥኑም ይሄ ቁምሳጥኑ ቤቱ ተነቃው የመንግስት ነው። መንግስት ነው ያስቀመጠኝ። ወታደሮቹ አንድ ወታደር እንጂ ግቢ አለ በሰጅ ይጠራል። ብዙ ወታደሮችን እዚህ ቤት አለ አንድ ወታደር ወይዘሮ ዝናሽ እዚሁ የተቀመጠ እንዳይቀማውት ያዙ። አሁን እኔ ብለው አዳምጡ። ወይዘሮ ዝናሽ በሉማ በሉ አድገሙ ድገሙ። አሁንም በሉ በሉኛ አዳምጡኝ። እነዚህ ሁለት ሰዎች እድሩ ጋር ሊገቡ ነው። አዎ እስቲ ልመርምራቸው። የምጠይቃቸው ጥያቄ አለ። ልጠይቃቸው እስቲ። አዎ እሺ ጠይቅ። እሺ የት ነው የምትኖሩት? እሺ ካዛንቺስ። ካዛንቺስ ነው የሚኖሩት። እሺ ማን ነው ስምሽ አንቺ? ቀኑብሽ። ቀኑብሽ። ማን ቀንቶብሽ ነው? ቀንቶብሽ ነው። ቀኑብሽ። እርሶስ ማን ነበረ? የእኔ ስም ቅድም ተናግሬያለሁ። 5 ጊዜ ይሄን ሰውዬ አልወድም። እኔ አልወድላችሁ ማለት 10 ጊዜ አልናገርም። 10 ጊዜ አልናገርም።
የድሩ ዋና ዳኛ ናቸው። ተናገሩ። አያልቅበት ነገር ነው የማያልቅበት። አያልቅበት። እሺ እድራችን ለመግባት ምክንያታችሁ ምንድን ነው? ምክንያታችሁ ተናገሩ። እኛ ጋር መግባት እስቲ አንቺ ተናገሪ። አረቄ ፈልጌ ነው። አረቄ ያለ እናንተ እድር ወይ ጉድ! ቁርባን ትቆርባለች አሉ። ማን እሷ? አራት ቆርበ በቁርባኑ ላይ አረቄና አረ ውሸት ነው ውሸት ነው። አረቄና ጠጅ ጻቱ ያው ቆርባለሁ አለች። አይ ውሸቷን ነው ውሸቷን ነው። አሁን እሷ የምትለው ምንድን ነው? እድራችሁ ላይ ቢራና አረቄ መኖር አለበት። እንጂ ወይዳለው ጠጅም ጭራሽ ጠጅ ጠላም አንቺን አሉ ነች አንቺን አሉ አንድ አይነት ከእሷ ጋር አንድ አይነት አንድ ታንቺን አሉ ያንቺን አሉ ነች አንቺን አሉ እና ፊትና ጀርባ ግን ጭራሽ ደግሞ አንቺን አሉ ተናገሪ። ከኔ ጋር አሁን በይ ገብታ ወጣቱ ላይ ልጥ ወደዚህ እሺ ሰብሪው ነው መስታወቱ ነው ይሰበራል። ቁልፋን ነው አትደገፊ። እሺ እርሶስ የእሷ ባለቤት ኖት? አዎ 10 ልጅ ወለዱ። ታዲያን 10 ልጅ እሰይ አብዛቸው 10 ልጅ ወለዱ። እሺ እርሶ ደግሞ እኛንተን ለመግባት ምንድን ነው ያነሳሳዎት? እኔ የእድሩ ዋና አስተዳዳሪ መሆን ነው የምፈልገው። የእድሩ ዋና አስተዳዳሪ መሆን ነው የምፈልገው። እርሱ አይደሉም እንዴ የእድሩ ዋና አስተዳዳሪ? ጉድ ነው አንቱ። ሌላስ ምንድን ነው እንዲገቡ እኛ እድር እንዲገቡ ያነሳሳሁት ነገር ምንድን ነው? እሱ እድሩን መቀየር እፈልጋለሁ። ይሄ ምስር፣ አተር ምናምን የሚባል ወጥ፣ ሽሮ የሚባል መኖር የለበት። የተለየ ነው። የተለየ ነው። እድሩን መቀየር እፈልጋለሁ። እንዴት ነው የሚቀይሩት ብዬ ብጠይቃቸው ምስር ክክ ምናምን አይቻልም አስቀራለሁ። እሱን እድር እኮ ነው ክትፎ፣ ጥብስ፣ ቅቅል፣ አጥሚት ሚስት እየሰራች ታብላህ። አስር ልጅ የወለድክና ሚስት እየሰራች ታብላህ። እድሩ ገንዘብ ኧረ እቺ ደግሞ አንቱ የተለየ በእድሩ ገንዘብ አረቄ እንጠጣለን። እሷ እኮ ነው የምትለው ሁለቱም። ኧረ እችኛዋ ይሄኛው ወደ መብላት ነው የሚፈልግ፣ እሷ መጠጣት። ኧረ ውጡልኝ። ወታደር መጥቶ ጎትቶ መንግስት ጋር ሳይወጣችሁ የአሁኑ መንግስት በብረት ሰባብሮ እድል ውስጥ ይቀረቀራል። ቆይ ለመሆኑ እድር ስትገቡ አንዳንድ ሺህ ብር ይከፈላል። ትከፍላላችሁ? አትከፍሉ? እኔ እከፍላለሁ። እርሶ ይከፍላሉ? ቆንብዬ እኔ እከፍላለሁ። ስሜን ደግሞ ታቆላምጠዋለች። ሲገባ መመዝገቢያ 200 ብር አይደል? አዎ ሲገባ መመዝገቢያ 200 ብር፣ በወር አንዳንድ ሺህ ብር ይከፈላል። እድር እሷ ከፍላሉ አለች። እሳቸው ስኝ ይከፍላሉ፣ እርሶስ ይከፍላሉ? አንቱ 2000 ብር ከፍዬ አስተዳዳሪ መሆን ነው የምፈልገው። 2000 ብር ከፍዬ አስተዳዳሪ መሆን ነው የምፈልገው እድሩ ላይ። አይሆንም። እኔ አልመዘግብም፣ ሄጃለሁ። የምን የድር እንግዲህ ለእርሶ ሰጦታል። እዛው እኔ መንግስት ይሰጠኛል። መንግስት ቻው። እኔ ሄጃለሁ። እሺ ቻው። አልመዘግብም። ወጡ ሰነቱ ቻው። መጨረሻችን አመመኝ። ዘካርያስን አንቺን አሉ መጠጥ ቤት አድርገውታል አሉ። ይሄን አታሱብኝ። እማማ ዝናሽ ጋስ ቁምቢ እየተናደዱ ሊወጡ አቶ ቁምቢ የተናደዱሽ አይነት ምግብ መብላት እንፈልጋለን እድሩ ላይ አሉ። ስጋ ወጥ፣ ጥሩ ምግብ መብላት እንፈልጋለን እድሩ ላይ ናቸው። ናቸው። አዎ ይችም እሷ ወዳ እኚህስ ሁለቱም ጥሩ ምግብ ስጋ ወጥ መብላት ፈልጋለሁ እድሩ ላይ። የእድሩ ሶስት ቁጥር የሳማውጫ የምግብ መብያ ሆነ። ዝም ብለን በየቀኑ ዝም ብለን ጮማ ሆነ ደግሞ ይህ ተከብሮ መብላት ዝም ብለን እኔ ጋሽ ቁምቢ በጣም ተናደው እንዴት እንደዚህ ተናደው በሮ ሄዱ እኮ እድሩ ገብተን የእድሩ ሽሮጥ ምናምን አንበላም። ስጋ ወጥ ጥሩ ምግብ ስጋ ወጥ እየተሰራ ነው እድሩ ላይ ምን ይበላል? የሳማው
ማውጫው ገንዘብ ስጋ ወጥ መብሊያ ሆነ። ሰው ሲሞት ሬሳ ማውጫው እሳቸው ናቸው። ይወጣሉ። ቶርስ ምን ችግር አለው? እሷ ከኔዋ ባለቤት ጋር አረቄ ስለሚጠጡ ይግባባሉ ሁለቱ፣ ዘካርያስና የኔዋ ሚስት። አላውቅም፣ አልነጋገርም። እንኳን መጣችልኝ እቺ የተረገመች እርጉም ወጣችልኝ። ወታደሮቹ ሄዳለች። እና ባላቸውን ትተው ይሄዳሉ እንዴ? እዛ ቁጭ እዛ የጀመረችውን ወሬ ትጨርስ። ከዚህ በኋላ እርሱ ያሉኝን አደርጋለሁ። እሺ ሰው ሲሞት ሬሳ ማውጫ ነው የእድሩ ገንዘብ፣ ስጋ ወጥ መብሊያ አይደለም። የእድሩ ገንዘብ እሳቸው ተግባር እኛ አታ ምንድን ነው የምታመጣው? እዚህ የእሳቸው ነው የራሳቸው ነው። ልሰጦት የነበረውን ቆጥሮ ግማሹን ወሰደው። ማን የወሰደው? ዘካርያስ። እጠብ ነበር 1000 ብር ነበረ 800 ብር ይዞ ሄደ። እኔ ዝም አልክ። ምን ላድርግ? ድሩ ጋር መግባት ስለምፈልግ በቃ ይውሰደው አልኩኝ። አንድ ብር ቆጠረው። አንድ ብሩ ለኔ ልትሰጥኝ ያሉት እነሱ ቆጠረው። እዩት ሲቆጥረው፣ እዩት ገንዘቤን ሲቆጥረው፣ ለእርሱ ያልኩትን ገንዘብ እና ይችን 100 ብር ይሰጠኛል። ባለቤቴና እሳቸው ላረቄ ሊያደርጉበት ነው ገንዘቡን። ዛሬ ተገኙ ማማዝናት አንዱ ሺህ ብር ላይ ይችን 100 ብር ይሰጠኛል። ይሄው ከሚስቴ ጋር ተመሳሳይ ጸባይ ነው ያላቸው ዘካርያስና የኔ ሚስት። ራሱ ነው የሰጡት አይደል? 1000 ብር እኔ እሰጣቸዋለሁ፣ ታትስጣቸው አይወዱም ገንዘብ አለ። እማማ ዝናሽ ገንዘብ የሚሰጣቸው አይወዱም፣ ለእኔ ስጠኝ ብሎ ተቀበለ። እኔ እሰጣቸዋለሁ ብሎ 1000 ብር ምን አድርጎ ነው የሰጡት? እኔ ልሰጥዎት ያሰብኩትን ለእኔ ስጠኝ፣ እኔ እሰጣቸዋለሁ አለ እና ይቺ 100 ብር ሰጠኝ። አሁን ይኸው ሰጠሁት። አሁን እንትን አሉ ጋር ጠጁ ሊጠጣበት ነው። ያው ልጨምርልዎት። ያዙ ያው እቺን ብቻ 100 ብር ይኸው 100 ብር ነው የሰጠኝ። 200 ብር ያው ይሄ ሊቀደድ የደረሰ ነው። እንኩ እንደዚህ ጠንካራውን አንተ በቃ 50 ብር መስጠት 50 ብር አለ። እንትና ተጣልተን ነው የከሳቸው። አዎ እና 50 ብር ልስጥ ወይስ እንትን መታት ስትል ይሴትዋ 200 ብር ከአንዱ ሺህ ብር ላይ 200 ብር ነው የምትሰጠኝ። ከአንዱ ሺህ ብር ላይ 200 ብር ነው የምትሰጠኝ። ይበቃዎታል። ያው 1000 ብር ነው ይሰጠውታል አሉ። አዎ ይበቃዎታል። ያው 200 ብር ነው ሰጠኝ። በቃ ይበቃዎታል። እሱ እኛ የምለው እድሩ ሰው ሲሞት ሬሳ ማውጫ ነው እንጂ ስጋ ወጥ መብሊያ አይደለም። የእድሩ ገንዘብ ወይ ስጋ ወጥ ነፍሴ ነው። እኔ ያለ ስጋ ወጥ ምኖርም አይመስለኝ። ያው በሌላ ሽማግሌ ተጠያየው። ገንዘብ አለኝ እኔ ስጋ ወጥ እበላለሁ። ገንዘብ አለኝ። እድሩ ላይ ስጋ ወጥ ነው የምበላው። እቤት ሚስት እየሰራይ ብሉ። ለምን አገባት? ለምን 10 ልጅ ወለደች? እኔማ ስጠረጥር ከሌላ ወንድ ጋር ሳትለምድ አትቀርም። እንደዛ ነው የምጠረጥር። ከዘካርያስ ጋር እጠረጥራታለሁ። እጠረጥራለሁ። አብረው ነው ሁሌ የሚጠጡት። ከአንቺን አሉ ጋር ሶስቱ አፍላፍ ተወጥበው አታጡብኝ። ስቶልቸትዩ አንቺን አሉ አታጡብኝ። እኔም ማለጃት አታጡብኝ። አንቺ ላሉዬ ምን አደረገቻችሁ? አንቺ ላሉዬ በጣም ጥሩ ሰው የተባረከች ሰው ናት። አንቺ ላሉዬ እንዴ ከአንቺ ላሉዬማ ይሄ የተሻቸው አልወስድም። ያለኝ ነው። አይ ቦታው ወሰዱ። ሊቀደድ የደረሰ አልፈልግም። እሺ አሁን ምን ይሻለኛል? ሊቀደድ የደረሰ ተቻችቶ ሊቀደድ የደረሰ አልፈልግም። እሺ ያዛት እችን ያዛት። ሌላ ነው። ተቀበሉ። ሌላ ነው። ይሄ 100 ብር እሰይ ተበላ። ይሄ 100 ብር ነው። አዎ ኧረ አይደለም
አሬ 100 ብር አይደለ 100 ብር ነው እንዴ ማማዝነት ያጅባ 100 ብር አይደለም 100 ብር አይደለም እሱ እንደው ለእሱ ያመጣሁት ያስቀጣኛል። አልቀበልም። አይገዛም። ያስቀጣኛል። ኧረ ያዟት ማን ነው የሚቀጣዋት? ለፍቼ ደግሜ ያመጣሁት ገንዘብ እንደ ይወረወራል። ማማዝን ትልቅ ሰው አይደለም። ይቀጣኛል። አልወስድም። ምን ብሎ ዕቃ አይገዛም። ይሄ አልወስድም። 6 ዳቦ ይገዛል። ያው ምን አመጣብኝ? ያጣብኝ እዛ ብዬ አታደለም ጎትተህ ተሴትዮ ሁለቱን ያመጣው። ኧረ እሳቸው ገና እንትን ይወዳሉ፣ ጭፈራውን ሊወዳሉ ሊጨፍሩ ደቱታና ጨፍር እዛ። እሳቸው እኔ በየዋ የመንግስት ያለ ሀገር ያለንን ነው ወታደር እንዲመጡ ወታደር ሌላም ጊዜ እመጣለሁ። በቃ ልሄድ ነው። ደህና ሁኑ። ቻው። ባለቤት የመጣለች ቻው ካላልኳቸው እያለች ነው። ቻው በሏቸው። እሳቸው ሄዱ ነው። ቻው ደህና ዋሉ። ቻው ደህና ዋሉ። ብር ሰጥቻቸው ነው የምሄደው እያለች ነው ባለቤቴ። የተሻሻ አልወስድም። ውሰጂ። ይኸው ሌላ ሰጠችሁት። 10 ብር ነው ይሄ። ኧረ 100 ብር ነው። ዝም በሏቸው። ይሄ 100 ብር ነው። አይኔ ፈንሷል ማለት ነው። ይሄ አውቀው ይሄ 100 ብር ነው። ሰራሁት። እሱ ደግሞ እንዴ ምንድን ነው? ቻው እያሉ ነው። ቻው በቃ ቻው በሏቸው። አንድ ሺህ ብር ነው የምታደርግብኝ አንተ። እኔ 1000 ብር ሰጥቻለሁ። እንዳንቺ ላሉ ነው የምጨፍረው። እማማ ዝናሽ ጋር የነበረን ቆይታ ይሄን ይመስል ነበር። በስተመጨረሻ ተባረናል እንዳያችሁት። ኔክስት ላይ ሌላ ክፍል ይዘን እንመጣለን። እስከዛው ድረስ ይሄን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ ኮሜንታችሁን ጠቅላላ አስቀምጡልኝ፣ እንመልስላችኋለን። እንዲሁም ደግሞ ቪዲዮ ሼር ማድረግ ላይክ ማድረግ እንዳትረሱ። ኔክስት በሌላ ሲዝን እንገናኝ። ዩቲዩብ ሰብስክራይብ ይደረግ። የቢኒ ዩቲዩብ ቤተሰቦች እንዴት ናችሁ? የእማማ ዝናሽ ጋር በነበረን ቆይታ በጣም እንደተደሰታችሁ ተስፋ አደርጋለሁ። በጣም ተዝናንታችኋል ብዬ አስባለሁ። ከዛው ጋር በተያያዘ እንግዲህ የእማማ ዝናሽ የበጎ አድራጎት ማህበር ትልቅ ስራ እየሰራ ነው ያለው። እንደምታዩት እንግዲህ በየቀኑ እነዚህ 3ኛ ምድብ ላይ ያሉ ናቸው። ጠዋት ላይ አረጋውያን ትልልቅ ሰዎችም ተመግበዋል። ይሄ መልካም ነገር በየቀኑ ነው የሚሆነው። ቢያንስ በቀን ብዙ መቶዎችን ብዙ ሺህ ሰዎችን ይመግባሉ ማለት ነው። ይሄ ደግሞ በጣም ብዙ ገንዘብ የሚጠይቅ ነገር ስለሆነ ማገዝ የምትፈልጉ ሰዎች ታች ባለው አካውንት ሰፖርት ማድረግ ትችላላችሁ። እንደዚሁም ደግሞ ልደት፣ ሰርግ፣ ክርስትና፣ የተለያዩ ሃይማኖታዊና ይሄ ከሞት የተረፋችሁበት ቀን ብዙ ቀኖች የምናከብራቸው አሉና በቅንጡ ፕሮግራሞች ከምናከብር ከነዚህ ወንድሞቻችን እህቶቻችን ጋር መተን እየመገብን ደስ በሚል መንገድ እንደዚህ መልካም ስራ በመስራት እናሳልፍ ብዬ ጥሪ ያቀርባለሁ። ታች ላይ ባለው አካውንት ይሄንን አገልግሎት ይሄንን ማህበር እንድታግዙ ስል በፈጣሪ ስም ጠይቃለሁ። በዚህ ጾም ውስጥ ደግሞ አንድ የሚጠበቀው ነገር በጎ ነገር ነው። እየደወሉ ቢያስፈጥሩልን ነዳያንንም ቢመግቡልን ትልቅ በረከት ያገኛሉ። ስልካችንም 0949465946 0961555557 0961555556 የባንክ አካውንታችን ያው እዚህ ከታች ላይ ተቀምጦላችኋል። አመሰግናለሁ። ላያችሁ ነው እማማ ዝናሽ የበጎ አድራጎት ማህበር እየመጣችሁ ለሰርግ፣ ለልደት፣ ለምትፈልጉት ነገር መታችሁ አብራችሁ ከነሱ ጋር ጊዜ ማሳለፍ ትችላላችሁ።